ክፍል 2 ቀጥሏል። ዛሬም ክርስትናን በመጽሐፍ ቅዱስ እንመረምራለን። ክርስቲያኖች አምላካችን ኢየሱስ ለኃጢአታችን ሞቶልናል ትላላችሁ። መጽሐፍ ቅዱስ ግን አምላክ እንደማይሞት ደጋግሞ ተናግሯል። ሰውነቱ ነው የሞተው እንጂ አምላክነቱ አልሞተም የምትሉ ከሆነ ደግሞ በመስቀል ላይ የሞተው አምላክ ሳይሆን ሰው ብቻ ነበር ማለት ነው። ታዲያ ሰውን ለሰው ኃጢአት መስዋዕት ማድረግ ልክ ነው ብላችሁ ታስባላችሁ? ቀጣዩ ጥያቄ ዮሐንስ 14:28 ላይ ኢየሱስ አብ ከኔ ይበልጣል ብሏል። እናንተ ደግሞ ይህን ጥቅስ በምድር በነበረበት ጊዜ ብቻ ነው ትላላችሁ። ነገር ግን በሰማይ ካረገ በኋላም የክርስቶስ ራስ እግዚአብሔር ነው ተብሎ በአንደኛ ቆሮንቶስ 11:3 ላይ ተጽፏል። ይህም የበላይና የበታችነት በሰማይም እንደሚቀጥል ያሳያል። ለመሆኑ እኩል ያደረጋችኋቸው በምን ስሌት ነው? ወደ ቀጣዩ ጥያቄ ስናልፍ ያዕቆብ 1:13 ላይ አምላክ በክፉ አይፈተንም ይላል። ማቴዎስ 4:1 ላይ ደግሞ ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ጥያቄው መጽሐፍ ቅዱስ አምላክ አይፈተንም ይላል። ኢየሱስ ግን ለ40 ቀን በዲያብሎስ ተፈትኗል። ኢየሱስ አምላክ ከሆነና አምላክ ደግሞ የማይፈተን ከሆነ ኢየሱስ እንዴት ሊፈተን ቻለ? ወይ መጽሐፍ ቅዱስ ተሳስቷል ወይም ኢየሱስ አምላክ አይደለም ማለት ነው። ፈተናው በሰውነት ዘመኑ ነው ካላችሁ ደግሞ በወቅቱ አምላካዊነቱ የት ነበር? አንደኛ ቆሮንቶስ 8:6 ላይ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን፣ ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ጥያቄው ጳውሎስ እዚህ ጋር አንድ አምላክ የሚለውን መጠሪያ የሰጠው ለአብ ብቻ ነው። ኢየሱስን ግን በጌታ በሚል ለይቶታል። ሥላሴ አንድ አምላክ ከሆኑ ለምን አንድ አምላክ አብ፣ ወልድና መንፈስ ቅዱስ አለን አላለም? አንድ አምላክ የተባለው አብ ብቻ ከሆነ ኢየሱስና መንፈስ ቅዱስ ከዚያ ውጪ ናቸው ማለት ነው። ስለዚህ በምን ሕሳቤ አምላክ ልትሏቸው ደፈራችሁ? ክርስቲያን ወገኖቼ መጽሐፍ ቅዱስ ውስጥ ሥላሴ የሚል ቃል ወይንም ሦስት አካል አንድ አምላክ የሚል ቀመር ፈልጋችሁ አግኝታችሁ ታውቃላችሁ? ኢየሱስ በማርቆስ 12:29 ላይ ጌታ አምላካችን አንድ ጌታ ነው ሲል አንድነትን እንጂ ሦስትነትን አላስተማርም። ታዲያ መጽሐፍ ቅዱስ ውስጥ የሌለውን ቃልና የሦስትነትን ቀመር እንደ እምነት መሠረት መያዛችሁ ከመጽሐፉ ጋር እየተጋጫችሁ አይደል እንዴ? ሌላኛው ጥያቄ ኢየሱስ ሁሉን አዋቂ አምላክ ነው ካላችሁ ለምን በማርቆስ 13:32 ላይ ስለ መጨረሻዋ ሰዓት ከአብ በቀር ወልድም ቢሆን የሚያውቅ የለም አለ? አብ የሚያውቀውን ወልድ ካላወቀ እንዴት በእውቀት እኩል ናቸው ይባላል? ደግሞስ አምላክ ከሆነ ለምን በማቴዎስ 26:39 ላይ በግንባሩ ተደፍቶ ወደ አምላክ ይጸልያል? አምላክ ወደ ማን ይጸልያል? ራሱ ወደ ራሱ? ሦስተኛው ጥያቄ በዮሐንስ 17:3 ላይ ኢየሱስ እውነተኛ አምላክ ብቻ የሆንክ አንተን ሲል አብን ጠርቷል። ብቻ የሚለው ቃል ኢየሱስ ከአምላክነት ክበብ ውጭ መሆኑን አያመለክትም ወይ? እንዲሁም በዮሐንስ 20:17 ላይ ወደ አምላኬና ወደ አምላካችሁ አደርጋለሁ ሲል እሱም እንደናንተ የሚሰግድለትና የሚገዛው አምላክ እንዳለው እየነገራችሁ አይደለም ወይ? አምላክ ያለው አካል እንዴት ራሱ አምላክ ይሆናል? መጽሐፍ ቅዱስ በአንደኛ ጢሞቴዎስ 6:16 ላይ አምላክ ማይሞት መሆኑን ይናገራል። ታዲያ ኢየሱስ በመስቀል ላይ አምላኬ ሆይ ለምን ተውከኝ ብሎ ሲጮህ ማቴዎስ 27:46 የሚማጸነው እናንተ እንደምትሉት የራሱን አምላካዊ ባህሪ ነው ወይስ ሌላን አምላክ? መልሶቻችሁን በኮሜንት አስቀምጡልኝ። በቅንነት እንወያያለን።